ሰላም ሰላም ውድ ቤተሰቦች እንደምን ቆያችሁኝ? እንደምን አላችሁ? ሙስሊምም ክርስቲያኖች ወገኖችም እንደምን ቆያችሁኝ? ደህና ናችሁ? የእግዚአብሔር ሰላምታ ለሁላችሁ ይሁንልኝ እና ሁላችሁም ባላችሁበት ሰላምታችሁ ይብዛልኝ። እንግዲህ ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ሁላችሁም ሰፖርት አድርጉኝ፣ ተባበሩኝ እላችኋለሁኝ። ቪዲዮን ደግሞ እስከ መጨረሻ ተመልከቱት። ያው እንግዲህ ላይቭ እየገባሁ ስላልሆነ ያው እንግዲህ ቻናሌ ደከም ብሏል ማለት ነው። ያው ታውቁታላችሁ እና ስለዚህ ያው ቻናሌ ደከም ስላለ ቻናሌ ትንሽ ተነንደል በጣም እንዳይቀዘቀዝ ሁላችሁም ደግሞ ተባበሩኝ እላለሁ ውድ ቤተሰቦች። እና እንግዲህ ውሎዬን ነው ዛሬ የማሳያችሁ የት እንደምውል ምናምን ነገር አብረን እንዋል። እንግዲህ የት ዋልሽ ምናምን ነገር ያው እንግዲህ ውሎዬን ላስጎብኛችሁ አብረን እንከታተል ውድ ቤተሰቦች፣ እስከ መጨረሻ ተመልከቱሽ እና ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። የደወል ምልክቷን ደግሞ በመጫን ኖቲፊኬሽን ይደርሳችኋል ማለት ነው እና ተከታተሉን አብረን እንዋል። እንግዲህ እዚህ ጋር እንደምታዩት ያው ውሃ ይታያነኝ ውሃ ነው ልበላችሁ። እዚህ ጋር ደግሞ እንግዲህ አፈር ነው። ይሄ ወደዚህ ወደ ላይ የምታዩት እና እዛ ማዶ ላይ ደግሞ ወደዛ ማዶ እኛው ደግሞ ስትሄዱ ልክ እንደዚህ አፈር ነው። ይሄ ደግሞ በቆሎ ምናምን ስንዴ ምናምን ነገር አለ እዚህ ጋር ዳር ላይ እና እሱ የእንትኖቹ የወፎቹ ምግብ ነው ማለት ነው። ብዙ ዳክዬዎች አሉ በነገራችን ወፎች ምናምን ነገር አሉ። ያው አሁን ላይ እንትን ብለው ነው ያው ሰው እንደዚህ ስለሚቀርጻቸው ምናምን ነገር ያው ወደ ዛፍ ስር ገብተው ነው እንጂ በጣም ብዙ አሉ በነገራችን ላይ ማለት ነው። እዚህ ጋር ደግሞ እቺ ዳክዬ እንደምታዋት ወደኛ ጋር መታለች ማለት ነው። እኛም ደግሞ ያው እዚህ ጋር ምግብ እየሰጠናት ነው እና ያው እንትን ነው ኮበስ ነው። ኮበስ ማለት ያው ቂጣ ነው እንግዲህ ታውቁታላችሁ። እና እሱንን አሁን ልጆቹ እየቆራረጡ እየጣሉላት ነው ማለት ነው። እዚጋውን ልጆች እየቆራረጡ እየሰጧት ነው ማለት ነው። እና እሱን እየበላች ነው። እዚህ ውስጥ ደግሞ ይሄ እንደምታዩት ውር የሚለው እንትን ነው አሳዎች ናቸው ማለት ነው። እዚህ ጋር እና ውስጡ ውሃው እንዳለ ውስጡ እንትን ብቻ ነው አሳ ብቻ ነው ማለት ነው። አሳ ነው። ዳክዬ ደግሞ ምግቧን በልታ እንግዲህ ልትጓዝ ነው መሰለኝ። ይሄ ተመለሰች ልትበላ ማለት ነው። እና በጣም ብዙ አሳ አለው፣ ግን በጣም ትንንሽዬ ናቸው። እኔ ትልቅ አሳ አላየሁም ማለት ነው። በጣም ፈለግኩኝ ለማየት ግን አላጋጠመኝም ትልቅ አሳ። ትንንሾች ግን በጣም ብዙ አሉ፣ ብዙ ማለት ነው። እና እንደምታዩት ውሃው ደግሞ ምን ይመስላል? ከርቀት ሆናችሁ ስታዩት አረንጓዴ፣ ቀረብ ስትሉ ግን ኖርማኒ ውሃ ነው የሚመስለው። ግን እንዲህ በርቀት ሲታይ በቃ አረንጓዴ ነው እና ቦታው ራሱ አልኩድራ እንደዚያ ነው የሚባለው ማለት ነው። እና ሁሉም እዚህ ይመጣል። በእኛ ግን እየሄድ ነው ማለት ነው። እንትን ነበረ ጠዋት ስለሆነ የሄድ ነው። ፀሐይ ሲደበድበን ነው አሉ። ከሚገርማቸው ነገር በጣም ሙቀት ነበረ። ይሞቃና ምን ልጆቹ ራሱ ፊታቸው ብታው ማለት ነው እንዴት እንደቀላ እና በጣም ሙቀት ነበረ ማለት ነው። በጣም ፀሐይ ነበረ። ግን ማታ ከሆነ ማታ በጣም ደስ ይላል ምናምን ነገር ነፋሱ ምናምን ነገር ምን ፀሐይም የለ ደስ ይላል። ግን ችግሩ እንትን የለም መብራት ምናምን ነገር እዚህ አካባቢ ምንም መብራት የለበትም። እና ያው መብራት ራሳችሁ ነው ይዛችሁ የምትመጡ። ያው መብራት ያመጣሉ። በነገራችን ላይ መብራታቸውን ይዘው ነው የሚመጡት። ከዛ ደግሞ ምን ያመጣሉ መሰላችሁ? ቴሌቪዥን ምናምን ይዘው ነው የሚመጡት። አሁን ላይ ደግሞ ጊዜው ሰልጥኖ ይሄ ስክሪን የሚገጠመው ስላለ ስክሪን ነው ይዘው የሚመጡት። እና ስክሪን ደግሞ ይውቃል ነች ብዙም አትከበድም። እና እሷንን ይዘው ይመጣሉ። እሱን ያደርጋሉ። ከሰላቸውን ያቀጣጥላሉ። የሚጠባብሱትን ስጋቸውን ምናምን ዶሯቸውን ይጠባብሳሉ፣ ይበላሉ። ሻው ቡናው በቃ ጣፋጩ ምን ሁሉን ነው ይዘው የሚመጡት። እና እኛም እንደዚህ ነው ይዘን ነው ሁሉን ይሄድ ነው ማለት ነው። የቀረን ነገር የለም። ተሸክማችሁ ትሄዳላችሁ፣ ከዛ ደግሞ ተሸክማችሁ ትመለሳላችሁ ማለት ነው። እና እንደዛ ነው። እና ውሏቸውን እዛ ፈታ ብለው ዘና ብለው ነው የሚውሉትኝ የሚያመሹትም ማለት ነው። እና እኛ ግን ያው እኛ ስንወጣ ሁሉም ሰው እንዳለ መጣ። እኛ ደግሞ ያው ጠዋት ስለሄድን ያው ማታ ተመለስን ማለት ነው። ግን አብዛኛው ሰው የሚመጣ ማለት ነው እንትን ነው ማታ ነው። ምክንያቱም ቀን ሙቀት ስለሚሆን ማታ የሚመጡ አያችሁ። ታሳችሁ ይውልኝ እስኪ ይውልኝ ደስ አይለውም ግን አሁን ደስ ነው የሚሉት። ግን እኔ መጀመሪያ እንትን እንዳልኩ ማለት ነው ወይኔ አስፈራርተውኝ ነበረ። ምክንያቱም በጣም ብዙ ከመሆናቸው አንጻር እና እንዲህ ትንንሽ ከመሆናቸው አንጻር መጀመሪያ ላይ ስታዋቸው ምንድን ነው ብላችሁ እንትን ትላላችሁ። ግን ከዚያ በኋላ እኔም ቀረብ እያልኩኝ ማለት ነው። እዚህ ጋ ያው ስልኬን እንደቅኝ እየቀረጽኩ ነው እገኛለሁ ማለት ነው። እና
አሳዎች ናቸው ይውላቸው በዛዛቸው እና ይህን ያክል ነው ውስጡ ሁሉ እንግዲህ ያስባችሁታል። ይህን ያክል አሳ ግን እነዚህ ማለት ነው እነዚህ አሁን ትንንሽ አሳዎች ያድጋሉ ወይስ እንደዚህ ብለው ነው የሚቀሩት ማለት ነው? እና ይህ ሁሉ ትንንሽ አሳ እንዴት ግን! አረ በጣም የሚገርም እኮ ነው። እና እንትን ስንል ያው ሰው ነው እንደዚህ ያደረጋቸው ምናምን ነገር አሉና ኖርማሊ እዚህ እንትን ያሉ አይደሉም አሉ። ያኔ አሳዎች እነዚህ ትንንሾቹ አሳዎች እዚህ መጥተው እዚህ ውስጥ አድርገዋቸው ነው አሉ። እንደዛ ስሰማ ማለት ነው። እና በጣም ደስ የሚል ቦታ ነው። ግን ይሄ እንትኑ መንገዱ ሆ ምናምን ነገር ሳይዙ የአሳ ሳይዝ እንትን የካርታ ሳይዝ ነው። ልክ ካርታ ነው የሚመስላችሁ ማለት ነው። እና ቦታው ደስ ይል ነበረ፣ ንፋሳማ ነበረ። እኛም በዚህ መልኩ አየራችን ቅይት አድርገን ምናምን ነገር ያው ከዛ ከመሸ ደግሞ ወደ ቤታችን ተመለስን እላችኋለሁኝ። እና ብቻ በዚህ መልኩ ያው እንግዲህ እያሳለፍን በነገራችን ላይ ማለት ነው። ወይኔ ልጆች በጣም ያስቸግሩ ነበር። ይሄ ደግሞ እንደምታዩት አስፋልት ነው፣ መኪና በዚህ ነው የሚመላለሰው ማለት ነው። ከዛ ሲቀጥል ደግሞ እዚህ ጋር ነው እንደምታዩት ማለት ነው። እና እኔ ልጆቹ በጣም አስቸግረውኝ ነበረ ማለት ነው። በጣም አስቸግረውኝ ነበር። በተለይ ትንሽ ወይኔ በጣም ያስቸገረኝ እንዲሁም ሂዶ ገባብኝ ማለት ነው። ያው ገባ ስላችሁ ሙሉ ለሙሉ አልገባም፣ ግን በቃ ሄደ ሮጠ። ደግሞ በጣም ፈጣን ነው። ከዛ ሄዶ እንትን ሲል ሄዶ ጭቃው ውስጥ ግብት አለ ማለት ነው። እግሩ እንዳለ ማለት ነው ጫማው ምናምን ነገር። ከዛ እኔ ደግሞ እሱን አወጣለሁ ስል ደግሞ እኔም ግብት አላልኩም። ወይኔ የሚገርም እኮ ነው። እና ተያይዘን እንዲሁ ልንገባ ነበረ፣ ግን ያው ቶሎ እንትን አልኩት፣ ወጣት አደረኩት እንጂ። እና ልጆቹ አስቸጋሪ ናቸው እላችኋለሁ። የተጠነቀቃችሁ ሁላችሁም። ህጻናት ያለበት ቦታ በጣም ከባድ ነው። ኢቭን ራሱ እዚህ ጋር ይሄ እንደምታዩት ይሄ ኮርነሽ ነው አይደለም? እዚህ ላይ ራሱ ይንጠለጠላሉ። ከሚገርማችሁ ነገር እኔ ታዲያ ወይኔ እነሱ ተንጠለጠሉ ቁጥር ማለት ነው እኔ አካላት ያለቋል ሞት ማለት ነው። እንደውም ይሄኛው እንትን ነው አያስገባም አለ በላይ በኩል አንድ ብረት አለ እንደዚህ አይነት ማለት ነው። በጣም ረጅም ማለት ነው። እና ከላይ ልጆቹ ሲንጠለጠሉ ከሚገርማችሁ ነገር ከላይ ያለው ያስገባል። ለህፃናት በጣም ነው የሚያስገባው። እንዲሁም የኔ ልጆች ደግሞ ትንንሾች ስለሆኑ ማለት ነው ሙሉ ለሙሉ ነው የሚያስገባቸው። እና እኔ እዚያ ጋር ስሄድ እንዴት እንደምፈራ ይህ አምላኬ ሆይ አደራህን እላለሁ። እና በጣም ነው በነገራችን ላይ የሚያስፈራሩት ህፃናቶች ምናምን ነገር። እና ሁላችሁም እየተጠነቀቃችሁ፣ እኔ ግን እውነት ለመናገር ማለት ነው እዚህ ቦታ ላይ ሲሄድ በቃ አሉ የኔ ልጆች በጣም መንጠልጠል ይወዳሉ ማለት ነው። ሁሉ ቦታ ላይ መሰቀል ስለሚወዱ እና እኔ በጣም በቃ እዛ በሄደ ቁጥር አካላት ያልቆ ነው የሚሞተው አካላቴ ማለት ነው። እና በጣም የምደነግጠው ይኸው ስላችሁ ይኸው ህጻናቶች ስለሆኑ መንጠልጠል ይወዳሉ። ደግሞ የኔ ደግሞ በጣም መንጠልጠል ይወዳሉ። ይሄ እንደምታዩት ከላይ ያለው ክፍቱ ልጅ ያስገባን ወደ ውሆ ማለት ነው። እና እኔ ደግሞ በጣም እፈራለሁ። እና አብዛኛው ለኛ ደግሞ ይንጠለጠላሉ ማለት ነው እንደምታዩትኝና። ግን ይሄ እንግዲህ ኮርኔሽ ነው እንግዲህ ኮርኔሽ። እኔም እዚህ ጋር ደግሞ እንደምታዩት ያው ልጆችን ይዘን ምናምን ነገር ያው ወክ እያደረግን ነው፣ ወይም ደግሞ እንግዲህ እየተጫወቱ ነው ልጆቹ ማለት ነው። እኔም ደግሞ እስኪ ለምን ትንሽ አልቀርጽም ብዬ እዚህ ጋር ያው እንግዲህ እያወሩ ነው። ግን ደግሞ ታረጉታላችሁ ልጆች አሉ እዚህ ጋር ያው እንግዲህ እንደምታዩት ጀልባዎች አሉ ምናምን ነገር። ያው 2 ጀልባ አሉና አሁን ሸፋፍነው አስቀምጠዋቸዋል። እና ሰው ምናምን ነገር በዚህ ዘና ይላል። እና ወደዚህኛው ቦታ ደግሞ ድጋሚ መለስኳችሁ ትላላችሁ።